ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ረቡዕ ለፍጥረት አራተኛ ለምስጋና ሦስተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም እለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባርክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡዕ ውዳሴ በረቡዕ ውዳሴ ያህል እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ኩሉ ሰራዊተ ሰማያት ይብሉ ብሎ ይጀምራል። በዚህ ዕለት አእላፍ መላእክትን አስከትላ መጥታለች። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። ሰማያት አለቆቹ ሰራዊቱ ናቸው። አለቆቹ ያላቸው ሰራዊት ንዕድ ነሽ ክብርት ነሽ ይላሉ አለ። አሁን ሰራዊቱ የሚያመሰግኑ አለቆቹ የማያመሰግኑ ሆኖ አይደለም፣ በሰራዊቱ ያለቆቹን መናገር ነው። አንድም ሰማያት በቁሙ ሰማያት ሰራዊት መላእክት፣ በሦስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ። ሰማይ ዳግሜት ዲበ ምድር በላይ ያለች የጠፈር ባልንጀራ አላት። ዋስተጣበቅዎ ዲበ እብነ ኮኩ እንዲል ምድር እንደ መሶብ እንደ ወጭት ጠፈር እንደ መሶፊያ እንደ ወስከንቢያ ያለ ነውና። አንድም ዳግመኛ ምድር በመባል ላይ ጽሜት ምርዘ ኢሳያስ እንዲላት ጠፈር የፀሐይ መገኛ ነው። እመቤታችንም የፀሐይ ጽድቅ የጌታ መገኛ ናትና። አንድም ሁለተኛነቷ ለጽርሐ አርያም ነው። ጽርሐ አርያም ዓለመሥላሴ ናት። እመቤታችንም ዓለመሥላሴ ናትና። ኆኅተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት አለ። ያን ብርሃን እንዳይለየው እመቤታችንም ብርሃነ መለኮቱ አይለያትምና። በአራተኛው ዕለት ሆትን አነሳ እንደምን ነው ቢሉ በአራተኛው ዕለት አራተኛው ኬክሮስ ከወደ ምስራቅ ፀሐይ እንደተገኘ በአራተኛው ክፍለ ዘመን ከአራተኛው ነገድ ከአራተኛው ትውልድ ከቤተ ይሁዳ ከተገኘች ከእመቤታችንም ፀሐይ ጽድቅ ጌታ ተገኝቷልና። ከብካብ ንጹሕ ወመርዓ ቅዱስ ክቡር ልዩ የሆንሽ የሰርግ ቤት አንቺ ነሽ። አንድም ዘመራዊ ንጹሕ ይላል። ሙሽራዋ ንጹሕ ልዩ የሚሆን የሰርግ ቤት አንቺ ነሽ አለ። በዚሽ በሰርግ ቤት አራት ነገር ይደረግባታል። መርዓትና መራዊ ተዋህዶ ያደርጉባታል። አዝማደ መርዓትና አዝማደ መራዊ ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግባታልና እንደ መርዓትና እንደ መራዊ ተዋህዶ የትስብእትና የመለኮት ተዋህዶ ተደርጎባታል። አዝማደ መርዓትና አዝማደ መራዊ እንዲገናኙባት ሰውና እግዚአብሔር ሰውና መላእክት ሕዝብና አሕዛቡ ነፍስና ሥጋ አንዱ ነውባታልና እንደ መብል መጠጥ ሥጋው ደሙ ተገኝቶባታል። እንደ ዘፈን ጨዋታ ትዕምርት ተአምራት ተደርጎባታልና። ነጸረ አብ እምሰማይ አብ ከሰማይ ሆኖ አየና ወኢረከበ ዘከማኪ በንጽሕና በቅድስና በድንግልና የተዘጋጀች እንዳንቺ ያለች አላገኘም። ባያገኝ ፈነወ ዋህዶ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ብሎ ወደ አንቺ ላከው። ፈነወ የፈቃድ አንድም ተዋጅነቱን ሲያይ ወተሰብአ እምኔኪ አንቺም ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆነ አስተንፈሰ ዋጼነው የረከበ ዘከማኪ ወሰምረ መዓዛዚያኪ ወአፍቅረ ስመኪ ወፈነወ ሀቤኪ ወልዶ ዘያፈቅር እንዲል ወሶበሬም ይላል። ሳሊ ለነ ቅድስ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹ። እመቤታችን ግን በነቢብ በገቢር በሐሌው ንጽሕት ናትና። ወኢረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድኅረ ጸኒስ ድኅረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምራውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ ባህቲ ስለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ሁሉ ትውልድ ያስተበጽውኪ ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አክኔ ወለሽ እመቤታችን ሆይ ፍጥረት ሁሉ አንቺን ብቻ መሰግኑሻል አለ። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም እሷ ራሷ እንግዲህ ወዲህ በአንድ በቅዱስ ገብርኤልና በኤልሳቤጥ ብቻ ተመስግኜ እቀራለሁ እንግዲህ ወዲህ ፍጥረት ሁሉ ያመሰግኑኛል ስትል ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ ብላ ነበረና ሊቆም ከዚያ እያይዞ ኩሉ ትውልድ ያስተበጽኡኪ ያለ። አንድም ትውልደ ሴም ትውልደ ካም ትውልደ ያፌት አንቺን ብቻ ያመሰግኑ
ያመሰግኑሻል አለ። ኩሉ አለ ከማያህ ወዲህ ከነሱ የማይወለድ የለምና አንድም ትውልድ ዘይሐልፍ ትውልድ ዘይተርፍ አንቺን ብቻ ያመሰግኑሻል አለ። ዘይተርፍስ ይሁን ዘይሐልፍ እንደምን ነው ቢሉ ጢባሪዎስ የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶታል። ከዕለታት ባንዳቸው አይሁድ ጌታን በግፍ ጠልተው ሰቅለው ተመቅኝተው እንደገደሉት እንደሞተ እንደተነሳ እንዳረገ ሰምቶ ከቶ የጌታዬን እናት ማን ባመጣልኝ እኔ ቋሚ ለጓሚ ሚስቴ ገረድ ደንገጥር ሆነን ስንገዛላት በኖርነ ብሎ ተመኘ። ተመኝቶም አልቀረ። አራቱን ቤት ጭፍራ ካለችበት ፈልጋቸው አምጡ ብለው ሰደደ። ጌታም የእመቤታችን ተላ ነፍሷን እንጂ ተላ ስጋዋን አይሻምና በደመና ነጥቆ በገነት ላሉ ነፍሳት ዛቲቲ መድኃኒትክሙ ከያሰብሁ ነው መድኃኒታችሁን ነዋት አመስግኗት ብሎ አመስግነዋታልና ትውልድ ዘይሐልፍ ያለበት ነው። በዚህም ሰው ሐዘን እንዳይጸናበት ዮሐንስ ወንጌላዊን ሂዶ አስተምረው አለው። ዮሐንስ ሂዶ አስተምሮ አሳምኖ አጥምቆ ቢጨርስ በጆሮ ብቻ መስማት አይጠቅመኝምና በዕለተ ዓርብ እንደሰቀሉት አድርገህ ስለአሳየኝ አለው። ዮሐንስ ሲስል ራቁቱን አድርጎ ቢስለው በከመሰቀሉን ይቅድመ አይሁድ ራቄ በኢየሩሳሌም ዳግመኒ ተሰቀለኒ በሮም ኦ ዮሐንስ ፍቁሬ ሊያርጉማን አይሁድ በኢየሩሳሌም አደባባይ ራቁቴን አድርገው እንደሰቀሉኝ ዳግመኛ በሮም አንተም ራቁቴን አድርገህ ትስለኛለህ ቢለው አስታጥቆ ስሎታል። አስታጥቆ መሳል ከዚያ ወዲህ ተጀምረዋል። ዮሐንስ ስሎ ሲጨርስ ስዕሉን ቢስመው የዮሐንስ ከንፈርና የስዕሉ ከንፈር ተያይዘው ጽና ፍቅራቸውን ለማጠየቅ 3 ሰዓት ቆይተዋል። ወተጣጋ ስለ ከናፍረ እግዚእነ ኢየሱስ ክርስቶስ ምስለ ከናፍረ ዮሐንስ ጉንዶ የሰዓተ እንዴል። በዚህም ሰው ወርሎተው አልቀረለትም። ልጁ ቢሞትበት ዛቲ ጦማር ዘተፈኖት ማኅበ ጢባርዮስ ቄሳር ንጉሠ ምድር ትብጽሕ በመቃብረ እግዚእነ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ብሎ በወረቀት ጽፎ አስከሬኑን በሳጥን አድርጎ ሄዳችሁ ጌታዬ መቃብር ላይ ያስተኙልኝ ይነሳልኛል ብሎ ላክ። አራቱን ቤት ጭፍራ ሲዞ ላከ። ኢየሩሳሌም ለሮም 4 ወር ናት። ሄደው ቢያስተኙት እንደ ተነስቶ እንደ ቀድሞው በፈረስ በሰረገላ ሆኖ ገብቷልና። ተነበዩ ላዕሌኪ አብያተ ወመንክራተ ወሀገረ እግዚአብሔር ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ኢይትዓጨው አናቅጽኪ ወይጸልም ወርህኪ ወይዓርብ ፀሐይኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ እያሉ ድንቅ ድንቅ ነገርን ተናገሩልሽ። እስመ ኮንኪ አንቲ ማኅደረ ለፍሥሓን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸውን ተብለሻልና። ሁሎሙ ነገሥተ ምድር ይሐውሩ በብርሃንኪ ለወልደ ንጉሥ ገብረ ክርስቶስን ለማርቆስ ዘቶር ማርቅ ምረረ ገሃነብን ጣዕመ መንግሥተ ሰማያትን ሰምተው መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸው ምረረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን ሰምተው መንነው ይሄዳሉ። ምን ነው አመስግነኝ የምትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለም መንግሥተ ሰማያትን የሚያወርሰን ከሷ በነሳው ሥጋ ምክንያት ነውና። አንድም ተነበዩ ላዕሌኪ አብያተ ወመንክራተ ወሀገረ እግዚአብሔር ሀገረ እግዚአብሔር እመቤታችን ነቢያት ነኪር ነገሩ በእንቲአኪ እያሉ ልዩ ልዩ ነገርን ተናገሩልሽ። ሀገረ እግዚአብሔርም አላት ንጉሥ በከተማው እንዲኖር ጌታ ማኅፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ኑሮ ተወልዷልና። ወታደን ድንግል ርዕሳ መንገለ ከርሳው ትሰምቅ አለ መላእክት እንዲል መላእክት በማኅፀኗ አድረው ቅዱስ 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 እያሉ ሲያመሰግኑት አንገቷን ዘለስ አድርጋ ትሰማ ነበርና። እስመ ኮንኪ አንቲ ማኅደረ ለፍሥሓን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው የጌታን ማደሪያውን ተብለሻልና። ሁሎሙ ነገሥተ ምድር ይሐውሩ በብርሃንኪ ለዘይኑን ለአርቃዲዮስ ዜናሽን ሰምተው መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውን በልጅሽ አምነው ጸንተው ይኖራሉ። ለምን ትያውር ወልደ ብእሲት ምስለ ብለው የመዋል ወላም ሰጡ ይሐውሩ ባቲ እንዴል። ኦ ማርያም ኩሉ ትውልድ ያስተበጽኦኪ ይህንንስ ነግሮናል። ወይሰግዱ ለዘተወልደ እምኔኪ ወይሰግዱ ለማለት ደግሞታል። ካንቺም ለተወለደው አምላክ ይሰግዱለታል። ወያብይዎ ሕዝቡም አብይ እግዚአብሔር ወአብይ ኃይሉ እያሉ ያከብሩታል ያገኑታል። ሳሊ ለነ ቅድስ ሕዝቡ አብይ እግዚአብሔር ወአብይ ኃይሉ እያሉ ከሚያከብሩት ከሚያገኑት ልጅሽ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ዘበአማን ደመናን ተአሰራይኪ ለነ ማየ ዝናብ ንጹሕ ዝናብን ተበአማን እንዲለው ንጹሕ ዝናብ ጌታን ቋጥረሽ የታየሽልን የግንቦት የሰኔ ደመና የደለሽ የሐምሌ ነሐሴ ደመና አንቺ ነሽ አለ። የግንቦት የሰኔ ደመና ከዞረ በኋላ ሳያዘንብ ይበተናል። የሐምሌ ነሐሴ ደመና ግን ከዞረ ሳያዘንብ አይበተንምና አንድም ደመና ኖህ አንቺ ነሽ አለ። ኖህ ከመርከብ ከወጣ በኋላ መስዋዕት ቢሰዋ እንደገና ብዝህ ወተባዞ ምልዋ ለምድር አለው። እኔ ለምን የጌታ የኔ ልጆች ኃጢአት መስራታቸውን አይተዋን
አንተም ፈርደ ማጥፋትን አትተው፣ ፈርደ ልታጠፋቸው ለምን አለው። እንዲህስ እንዳይሆን ሰይም ቀስቴ በውስተ ደመናት ከመዳግመ ለምድር እያማስና በማያይህ ዳግመኛ ምድርን በንፍራዋ እንዳላጠፋት 4 ብር ያላት ደመና በዞረ ቁጥር ትተከልልሃለች አለው። ይኸውም ነጭ፣ ቀይ፣ ቢጫ፣ ጥቁር ነው። ነጩ የውሃ፣ ቀዩ የእሳት፣ ቢጫው የመሬት፣ ጥቁሩ የነፋስ እስመ ነፋስ ጸሊም በአርአያሁ እንዲል ከዚህም ነጭና ቀዩ ጎልቶ ይታያል። ምሳሌ ደመና የእመቤታችን 4 ብር ጌታ ከእመቤታችን የነሳው ሥጋ ምሳሌ ከዚህም ነጭና ቀዩ ጎልቶ ይታያል። እሱንም ወልድ ሆይ ጻዕዳ በመለኮቱ ወቀይ በትስቤቱ ይለዋልና አንድም በሥጋዬና በደሜ አድንሃለሁ ሲል ነው። ነጭ የጥምቀት በአምሳለ ማይ ይሰጠናል። ቀይ የመንፈስ ቅዱስ በአምሳለ እሳት ይሰጠናል። ቢጫ የሥጋው በአምሳለ ብስት ይሰጠናል። ቀዩ የደሙ በአምሳለ ወይን ይሰጠናልና አንድም ደመና ኤልያስ አንቺ ነሽ አለ። በነቢዩ በኤልያስ ዘመን ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ ለአክዓብ 450 ለንግሥቲቱ ለኤልዛቤል 400 ነቢያት ሐሰት ካህናት ጣዖት ነበሯቸው። ኃጢአት ይሰራሉ፣ ጣዖት ያመልካሉ። ኤልያስም ተዉ፣ ኃጢአት አትስሩ፣ ጣዖት አታምልኩ፣ እግዚአብሔር ፈጣሪያቸው አዝኖባቸዋል ያጠፋቸዋል ቢላቸው የማይመለሱ ሆኑ። እንኪያስ የፈጣሪያቸው አቅሙን ይወቁት ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ በቅድሜሁ ከመየወርድ ዝናብ በእላ መዋዕል ዘእንበለ በቃል አፉዬ ብሎ ሰማይ ዝናብ ለዘር ለጠል ለመከር እንዳይሰጥ ምድርም የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ ተከለከለ። ኤልዛቤልም ይህን ሰምታ ታስፈልገው ጀመረ። ጌታም እንቅልፍ ታበዢ ከነብር ትፋዘዢ እንድሉ ከንግሥቲቱ ከኤልዛቤል ተጣልተ ሆር ፈለገ ኮራት ወበህዬ ሴሲው ከቋት ፍናሰር ከዋፈ ጽባ ሄደ ፈለገ ኮራት ኑር ምግብህን ቆሃት ጧት ማታ ያመላልሱልሃል አለው። ከምን እያመጡ ይመግቡት ነበረ ቢሎ ከነገስታቱ ቤት አንዳንድ ሲታረድ እየነጣጠቁ ያመጡለት ነበር። አንድም ነቢያት ካህናት መስዋዕት ሲሰዉ የኤልያስ ፈንታ እያለው አንዳንድ ግርዛል ስጋ ያኖራሉ። ከዛ እያመጡ ይመግቡት ነበረ። ውሃም ከዚያው ፈልቃለት 3 ዓመት ከመንፈቅ ተመግቧታል። ጌታ ለፍጥረቱ ያዝናል ይራራልና ኤልያስ ዝናብ አዝንብ ብሎ ይለምነኛል ይማልደኛል ብሎ ቢያየው የፍጡር ባህሪ ጨካኝ ነውና የማይለምነው ማይማልደው ቢሆን ምግቡን ከለከለበት። ምን ትኑረ ከቦለቋቋኑ ፈየቶ ለቋ እያለ ሲወጣ ሲገባ ውሃ ጥም ተሰማው። ሊጠጣ ቢሄድ ውሃይቱም ደረቀችበት። ከቶ ስለምን ይሆን ብሎ ወደ ጌታ ቢያመለክት ሆር ሀገረ ስራጵታው በህየት ረክብ ሀተ መበለተን ዘታጥብ ጸወ አንድ ሀገረ ስራጵታ ሄድ አንዲት ሴት እንጨት ስትለቅም ታገኛለ፣ እሷ ትመግባሃለች አለው። አሁን ጌታ እንዲህ ማለቱ ህዝቡን አይቶራርቶ ዝናብ አዝንብ ብሎ ይለምነኛል ብሎ ነው። ሂዶም አንዲት ሴት እንጨት ስትለቅም አገኛት። ውሃ ጠምቶኛል ውሃ ጠጭኝ አላት። በኤልያስ ዘመን ውሃ ወንድሜ ምን ያለና አለችው። እማኮ ተማሊ ፍተብስት ይኸውም ቢሆን እርቦኛልና እጅ ታህል ቁራሽ ስጭኝ አላት። ሴቲቱም ደግ ሴት ነበረችና ሕያው እግዚአብሔርን እፍኝ ጥርኝ ዝቅኝ ዶቄት በማድጋ ጥቂት ዘይት በማሰሮ አለችኝ ያለዚያ ያለችንን እሷን ጋግራት አንተም እኔም ልጄም ተመግበን ነግን ሞታለን ነው አጥብ ክሌ ጸሆነ ወለዚያ ማብሰያ ጥቂት ጭራሮ ለቃቅማለሁ አለችው። ለውክትኪኒ ዛሃሊስ ወልክቱን ትኪኒን ተቅብ ይሐልቅ በእላ መዋል ከመሲብ እግዚአብሔር የረሃቡ ዘመን እስኪያልቅ ድረስ ዶቄቱ ከማድጋ ዘይቱ ከማሰሮ ያልቅም ብሎሻል ጌታ አላት። ብትሄድ መልቶ ተርፎ አግኝታለች። ቀደሚ ሊተለኪ ሰው ለወልድኪ ትገብሪ ድህረ ብሶብኛልና ለኔ ያስቀድመሽ ጋግራሽ ስጭኝ የልጅሽንና ያንቺን ኋላ ጋግራችሁ ትመገቡታላችሁ አላት። ጋግራ ሰጥታው ከሰገነት ላይ ሆኖ ሲጸልይ ልጇ ከጭኗ ላይ እንዳለ ሞተባት። ነቢየ እግዚአብሔር ሳይገባኝ ከቤቴ ገብተ ልጅ ሞተብኝ አለችው። እንግዲህማ ነፍሰ ገዳዩ እንጂ ማን ነቢየ እግዚአብሔር ይለኛል ብሎ አምጭ ብሎ አምጥቶ ወስዶ ከሰገነቱ ላይ አድርጎ አይኑን ካይኑ እጁን ከእጁ አፉን ካፉ ገጥሞ 7 ጊዜ ወድቆ ተነስቶበታል። በ6ኛው ሙቀት ተሰምቶለታል። በ7ኛው የሞተው ተነስቷል። አሁን ኤልያስን ያህል ሰው በአንድ ጊዜ ሞተማ ያስነሳ ሆኖ አይደለም በፍጹም ትጋ ኃጢአት እንዲሰራ ለማጠየቅ አንድም 4 ባህርያተ ሥጋው 3 ባህርያተ ነፍሱ እንደተስማሙለት ለማጠየቅ ብላቴናውም ዮናስ ነው። ከዚህ በኋላ ሆር አስተርእዮ ለአክዓብ ሂድ አክዓብን ተገናኘው አለው። ንጉሡ አክዓብ ቢትወደዱ አብዲው ይባላል። ሰራዊት አልቆባቸው ለፈረስ ለበቅሎ የሚሆን ለምለም ሳር ጥሩ ውሃ ሲሹ በአብዲ ወገን ተገናኘው። አንተ ነቢየ እግዚአብሔር አይደለም ብሎ ሰገደለት። አዎን አለው። ወዲያው ሁር ጸውዖ ለአክዓብ እግዚእከ ሄደ ጌታ አክዓብን ጥራው አለው። ነቢየ እግዚአብሔር ንጉሥ አንተን ለማግኘት ያላከበት ንጉሥ ያላማለው መኮንን ያላስፈለገው ሀገር ኑሯልን?
መንፈስ ቅዱስ እንደ ልማዱ አንተን አነሳስቶ ከአንድ ተራራ ቢያደርግ ከላይ አንገቴን ከስርባቴን ይቀጣኝ የለምን? በዚያውስ ላይ ወሮታዬን ባታውቅልኝ እንጂ ኤልዛቤል ነቢያትን ካህናትን ስታስፈጅ አምሳውን በአንዱ ዋሻ አድርጌ ምግብ ልብስ ሰጥቼ ያኖሩትን አይደለሁም አለው። ሕያው እግዚአብሔርን ከዚህ እንዳልላወስ ብሎታል። ሂዶ አክዓብን ጠርቶ አምጥቶታል። አክዓብም ሲመጣ ኤልያስን እጣላዋለሁ ብለው ነበረ። በአክዓብ አድሮ ያለ ሀብተ ሰይጣን በኤልያስ አድሮ ያለ ሀብተ መንፈስ ቅዱስን ባየ ጊዜ ተለይቶት ሄዷል። ወዲያው አንተኑ ዘትገፈቶሙ ለእስራኤል፣ ለካ እስራኤልን የቀይ ጥቁር የረጅም አጭር ወፍራም ቀጭን የምታደርጋቸው አንተ ነህ አለው። ምን እኔ አለ አንተ ወቤት አቡከ፣ አንተና የአባት ዘመዶች ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ አለው። ትገፈቶሙ ማለቱ የዘመን ረሃብ ሰው ቀዩ ይጠቁራል ጥቁሩ ይነጣልና። ከዚያ አያይዞ እስከ ማይዜኑ ታነክሱ በክሊዮን ጌጋይክሙ ለእመቤል አምላክ ውእቱ ኪያሁ አምልኩ ወኪያሁ ትሉ ወለም እግዚአብሔር አምላክ ውእቱ ኪያሁ አምልኩ ወኪያሁ ትሉ። እስከ መቼ ኃጢአት እየሰራችሁ ጣዖት እያመለካችሁ ስትሰነካከሉ ትኖራላችሁ? እግዚአብሔር የሆነ እንደሆነ አምላክ እግዚአብሔርን እመኑ፣ እግዚአብሔርን ተከተሉ። ቤልም እንደሆነ አምላክ ቤልን እመኑ፣ ቤልን ተከተሉ አላቸው። አሁን ነቢይ ኤልያስን ያህል ሰው በእግዚአብሔር እመን የሚጭንበት ሆኖ አይደለም። እነዚህ አምላክ አምላክ ይሉታልና ቤልን ሲያይ ነው። እንኪያስ መስዋዕት ሰውተን መስዋዕቱ ባረገለት በዚህ አምላክ ጸንተን እንኖር አላቸው። ይሆንብን አሉ። ነቢያት ሐሰትን ካህናተ ጣዖትን ሰበሰቡ። ደንጊያውን ጸፍጽፋችሁ እንጨቱን ረብረባችሁ ስጋውን አርዳችሁ አወራርዳችሁ በዚያ ላይ አኖራችሁ እኛ እሳት እናቃጥል በእሳት አትበሉ፣ እሳት ከሰማይ ወርዶ ያበላ አምላክ ይሁን አላቸው። እነሱም እነሱ ከመስዋዕቱም ከጊዜውም ምረጡ አላቸው። ከመስዋዕቱ የሰባውን የወፈረውን ከጊዜው ነግሁን መርጠዋል። አሁን ኤልያስ ይህን ማድረጉ ከመስዋዕቱ የሰባውን ከጊዜው ነግሁን ባናደርግ ነው ብለው ምክንያት ለማሳጣት ነው። ደንጊያውን ጸፍጽፈው እንጨቱን ረብረበው ስጋው አወራርደው ስምዐነ ቤል ስምዐነ ዳጎን እያሉ ይወድቁ ይነሱ ጀመር። ቀትር ሲሆን ሀዘ ይሳለቅ ቦሙ ኤልያስ ቴስቢያው ይላል፣ ይዘብትባቸው ጀመር። አምላካችሁ እንጂ እንቅልፋም ይሆናልና ከአንድ ዛፍ ስር ተኝቶ ይሆናል። እስቲ ሄዳችሁ አንሱት ቀስቅሱት። ወይ አምላካችሁ ዋዛ ፈዛዛ ይወዳልና ከእረኞች ጋር እየተጫወተ ይሆናል። እስቲ ያሰምታችሁ ጭሩት። ወይም የእናንተ አምላክ ደካማ ነውና ከአንድ ፈረፈር ስር ወድቆ ይሆናል። እስቲ ሄዳችሁ አንሱት እያለ ይዘብትባቸው ጀመረ። እነሱም በጦራቸው ይወጉ በሾተላቸው ይፈቁ ጀመር። እስከ ነሐየሎሙ ደም ይላል፣ ደም እስኪያሰክራቸው ድረስ። ስለምን ቢሉ ሰውነታችንን ሳይቀር ሰዋንል ለማለት። ሰርክ ሲሆን እንከሰ ኮነክሙ እንኪያስ በቃችሁ ብሎ እነሱ የሰውትን ወዲያ ጠርጎ ጥሎ በ12ቱ ነገደ እስራኤል አምላክ 12 ደንጊያ ጸፍጽፎ ዙሪያውን አስጎድጉዶ 4 ቻሉ አስፈስሶበታል። ድግሙ ሰልሱ ይላል 12 ይሆናል በ12 ሐዋርያት አምሳል። ከዚህ በኋላ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ እኔ በላበት እጠጣበት እከብርበት እታፈርበት ብዬ አይደለም ለአምልኮት ቀንቼ ነው ብሎ ወደ ጌታ ቢያመለክት የሰናፍጭ ቅንጣት ታህል እሳት ከሰማይ ወርዳ ያን ሁሉ በልታ ወለሐሰት መሬቶ ይላል። ከመሬቱ ክንድም ብሎ ስንዝርም ብሎ በልታ ወደ ሰማይ ያደርጋለች። ከዚህ በኋላ አንድ ሰው እንዳያመልጣችሁ ብሎ ወረገ ዞሙ በፈለገ ቂሶን ይላል። ቂሶን ከሚባል ወንዝ አሳረዷቸው። ይሆን ኃጢአት በጥምቀት እንዲሰረይ ያጠይቃል። ከዚህ በኋላ አርገ ደብረ ቀልሜሮስ ይላል። ቀርሜሎስ ከሚባል ተራራ ወጥቶ ይጸልይ ጀመረ። ኤልያስ ሲጸልይ አንገቱን ከጉልበቱና ከጉልበቱ መሃል አድርጎ ነው። ነቢያት ካህናት እንደ መጸለይ ልማድ አላቸው። ኤርምያስም ተኝቶ ይጸልይ ነበረ። ብላቴናውን እየወጣ እየገባ ተመልከት ይለዋል። እየወጣ እየገባ ይመለከታል። በስድስተኛው መጠነ ሰኮና ብእሲ ደመና ከውቅያኖስ ውሃ ጠቅሳ ስትወጣ በሰባተኛው አየው ብሎ ነገረው። እንኳን ውሎ 3 ዓመት ከመንፈቅ ውሎ የቆየ ዝናብ ይቅርና ውሎ አድሮ የመጣ ዝናብም ሰውንም ፈረስንም ከብትንም ይጎዳልና አክዓብን ፈጥነ ፈረስ በቅሎን ከግንብ አግብተህ ዝጋ ብለህ ንገረው አለው። ያም እስኪ ነግሮት አክዓብ በፈረስ በሰረገላ እስኪገባ ድረስ ኤልያስ በተአምራት በግል ተቀድሞት ገብቷል። ወዲያው ድምንምን ጭልምልም ብሎላቸው ዘንቦላቸው በልተው ጠግበው ደስ ብሏቸው አድረዋልና ዘርን ብሉ በተአምራት ጎምር እሸት ዕለቱም በዓመቱም ቢሆን ሆኖላቸው በልተው ጠግበው አድረዋልና። ኤልያስ በደብረ ቀርሜሎስ ያያት ደመና መፍጠኒት አንቺ ነሽ አለ። እመቤታችንም አፍጣኒተ ረድኤት በጊዜ ምንዳቤ ዋጸባ ናትና አንድም ደመና ግብፅ አንቺ ነሽ አለ። በግብፅ ዝናብ አይዘንብም በ500 ዓመት
ለሐድሶ ተንስር ያካፋል። አንድ ቀን ቢዘንብ ወይረውድ እሳቱ ዲበ በረዱ ወበረዱ ዲበ እሳቱ ይላል። እሳቱ በረዱን ሳያቀልጠው በረዱ እሳቱን ሳያጠፋው ሁለቱ መስተጻረራን እሳትና በረድ እንደ ሰምና እንደ ፈል ተጣምተው ወርደዋል። የእንጦጦ መምህር አይናገር ቢናገር በዓመት ያው መሬት እንዲውሉ እንደዚህ ሁሉ እናትነትን ድንግልና እናትነትን ይለውጠው ነበረ። እናትነቷ ድንግልናዋ እናትነቷን ሳይለውጠው ሁለቱ መስተጻረራን እናትነትን ከድንግልና ጋር አስተባብራ ተገኝታለች። ዘያማስን ሕይወተ ገብረ ሙስና ወዘዩ ሕይወተ እያማሰን እንዲል አንድም ነዋ የወርድ ለክሙ እግዚኦ አንድም ነዋ የወርድ እግዚእነ ተጽኖ ዲበ ደመና ቀሊል ብሎ ኢሳይያስ የተናገረልሽ ደመና መፍጠኒት አንቺ ነሽ። ትምህርተ ተዋሕዶ ረሰኪያ በቀስት እነሳለሽ የእርቅ ምልክት አደረገሽ አለ በአርበኛ ልማድ። አርበኛ ጠላቱን ያየው እንደሆነ ደጋኑን ወደሱ ወተሩን ወደ ራሱ አድርጎ ሄዳል፣ ቀስት ለማስረር እንዲመቸው። ወዳጁን ያየ እንደሆነ ደጋኑን ወደሱ ወተሩን ወደ ወዳጁ አድርጎ ይሄዳል ለመገናኘት። እሱም እንግዲህ ወደ የልጄን ዘመዶች በንፍሮ አላጠፋም ሲል ደጋኑን ወደ ላይ ወተሩን ወደኛ አድርጎ ታይቶልናልና። አንድም ትዕምርተ ተዋሕድናሁ ይላል። እግዚአብሔር አብ አንድነቱ ምልክት አደረገሽ አለ። እሱ ቅድመ ዓለም ያለ እናት እንደወለደው እሷንም ድኅረ ዓለም ያለ አባት እንድትወልደው አድርጓልና። ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል አንድም ትዕምርተ ተዋሕዶ እንዳለው ይሆናል። ተቀዳሚ ተከታይ የሌለው የልጁ ምልክት አደረገሽ አለ። ከመትኩን መራሒተ ለሃይማኖት አባ ይላታል። ድንግል ወም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ። ስትወልደው ማኅተመ ድንግልናዋ አለመለወጡ ሰው ሲሆን ባሕርየ መለኮቱ ላለመለወጡ ምሳሌ ናትና። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ቢከለክልሽ ውእቱኒ ንጹም ሰለስቱ ግብራት ዘውቶሙ ሩካቤ ወዘሮ ሰስሎተ ድንግልና ለስሩዓት በእጓለ እመሕያው ሙራት ቦሙ እንዲል አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢለብስ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም ወልድ ሲባል የሚኖር አንድም ባለማለፍ ጸንቶ የሚኖር የአብ አካላዊ ቃልን እመቤታችን ሆይ በእውነት ወለድሽልን። መጻ ወአድኀነነ እምኃጢአት ሆኖ ከኃጢአታችን ያዳነን። አንድም በኃጢአታችን ከመጣ ፍዳ ሰው ሆኖ ያዳነን። አብይ ውእቱ ክብር ዘተወበለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ደስ ያለ ባለምስራቹ ቅዱስ ገብርኤል ላንተ የተሰጠ ክብር ፍጹም ነው። አሰሩ ለልብ ብሩ ገጽም ከመያዝ ልብ ይደምን ገጽ እንዲል ሐዘንም ደስታም የያዘ በፊቱ ይታወቃልና ፍስሐ ገጽ አለው። ሰበከ ለነ ልደተ እግዚእ ዘመጻቤነ ወደኛ የመጣ የጌታ ልደት ለነ ለድንግል ነገርሃት። ለነ አለ ባህሪያችን ባህሪዋ ነውና። አንድም ወደኛ የመጣ የጌታ ልደት ለኖሎት ነገርሃቸው። ወነዋ ተወልደ ለክሙ እግዚኦ መድኅን ዘይከውን ፍስሐ ለኩሉ ዓለም ብለህ ወአብሰርካ ለማርያም ድንግል ዘእንበለ ርስሐ ሰበክ ያለውን አብሰርካ ለነ ያለውን ለድንግል ብሎ አመጣው። ከዚህም አስቀድመ መለወጥ ለሌለባት ለእመቤታችን የጌታን ጽንሱን ነገርሃት። ወትቤላ እንዲህ ብለህ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ይሆናልና ተፈሥሒ ደስ ይበልሽ ብለህ ሳሊ ለነ ቅድስት ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ካንቺ ሰው ከሆነ ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ረከብኪ ጸጋ ክብርን አገኘሽ። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ቢከለክልሽ ውእቱኒ ንጹም ሰለስቱ ግብራት ዘውቶሙ ሩካቤው ዘስሎተ ድንግልና ለስሯን በእጓለ እመሕያው ሙራን ቦሙ እንዲል አንድም መንፈስ ቅዱስ አደረ ላዕሌኪ ረከብኪ ጸጋ ያለውን መንፈስ ቅዱስ ብሎ አመጣው። መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢለብስ ኦ ማርያም አማን ወለድኪ ቅዱስ ተብሎ ከሚመሰገኑት ከሦስቱ አካል አንዱ አካል ወልድን እመቤታችን ሆይ በእውነት ወለድሽልን። መድኅኑ ለኩሉ ዓለም ይኸውም የዓለም ሁሉ መዳኛ የሚሆን ኢየሱስ ክርስቶስ ነው። መጻ ወአድኀነነ ሰው ሆኖ አድኖናልና። ሳሊ ለነ ቅድስት መድኃኔ ዓለም ከሚባል ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን።
ይሁንልን። አእምሮውን ለቦን በልቡናችን ሳይብን አሰጥሪብን። ግብረ ድንግል ይሴብ ልሳነነ አንደበታችን ድንግልን ሥራ ያመሰግናል አለ። ቀድሞ ከነበሩት ጋር አንድ ሆኖ ያመሰግናል። ዮም ነወድሳ ለማርያም ወላዲተ አምላክ አምላክን የወለደች እመቤታችንን ዛሬ እናመሰግናታለን አለ። ዛሬ ካሉት ጋር አንድ ሆኖ ያመሰግናል። በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባህሪ መድኃኒታችን ኢየሱስ ክርስቶስ ከሷ ስለተወለደ እስመን ፍሬ ከርስከ አነብር ዲበ ንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን ከዚህም አነሳው። ንዑ ኩልክሙ አሕዛብ ናስተብጽአ ለማርያም እስራኤል እመቤታችንን እናመሰግናት ዘንድ ኑ ተሰብሰቡ አሕዛብ አላቸው ስለ ብዛታቸው። አንድም ግብረ አሕዛብን ይሰራሉና፣ አንድም በጸያፍ የገባ አንድም እስራኤልስ አናመሰግንም ብለዋልና በቁሙ አሕዛብ ናቸው። አሕዛብ ነሱ ጽጌረዳ ወሶቁ ተርፍ ብላ ላይሁን እንታክቲ ነሳት ሰደፍ ወንታክቲ አጥሬት ባሕሬ እስመ መጽሐፍ ለምኩራብ ወታውቆ ለቤተ ክርስቲያን ምኩራብ አነ መጸምሮ ቤተ ክርስቲያን ታጽፈቶ እንዴል። እንደ ቀድሞ ከፋርስ ከባቢሎን ከጽር ከሜዶን በእግረ ሥጋ ተሰብሰቡ ማለት አይደለም፣ በእግረ ሕሊና ተሰብሰቡ። እስመ ኮነት እመ ድንግለ ወጽሙረ እስመ ኮነት እመ እናትን ሆናለችና ወድንግለ ጽሙረ እናትነትን ከድንግልና ጋር አስተባብራ ተገኝታለችና። አንድም እስመ ኮነት እመ ድንግለ ድንግልና ያላት እናት ሆናለችና ወጽሙረ ሁለቱንም በአንድ አስተባብራ ተገኝታለችና። ተፈስሒ ኦ ድንግል ንጽሕት እንተ አልባቲ ርኩስ ዘመጻ ቃላ ወተሰብአ እምኔሃ እምኔኪ ሲል ነው። አካላዊ ቃል ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ መለወጥ የሌለብሽ ድንግል ንጽሕት እመቤታችን ሆይ ተፈስሒ ደስ ይበልሽ። ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባ ረስሃ አልባቲና አልባ አንድ ወገን መለወጥ የሌለባት ነውር ነቀፋ የሌለባት የሽቱ ሙዳይ እመቤታችን ሆይ ተፈስሒ ደስ ይበልሽ። ይችን የሽቱ ሙዳይ አስቀድመው በወርቅ በብር ላስጊጠው ቀለም አስግብተው ጢስ እንዳይተንባት ትቢያ እንዳይበንባት ቤት ሰፍተው ሰቅለው ተከባክበው ያኖሯታል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ትኖራለችና መንፈስ ቅዱስ አቀባም ከርሰ እማ እንዲል አንድም በየጊዜው የጸጋ ክብሩ ይጨመርላታልና። አንድም የሽቱ ሙዳይ ሽቱ ከውስጡ ሳለ ከአፋ ይሸታል፣ ሽቱ ከወጣም በኋላ መዓዛው የለየውም። እሷም ጌታን ጸንሳ ሳለ ድውይ ትፈውስ፣ ሙት ታነሳ፣ ትዕምርት ተአምራት ትሰራ ነበረ። ጌታንም ከወለደች በኋላ መዓዛ ትዕምርቱ መዓዛ ተአምራቱ አልተለያትምና። ተፈስሒ ኦ ገነት ነባቢት ማኅደሩ ለክርስቶስ የክርስቶስ ማደሪያው ነባቢት ገነት እመቤታችን ሆይ ተፈስሒ ደስ ይበልሽ። ገነት ነባቢት አላት። በገነት አዳምና ጌታ ተነጋገሩ እንጂ እሷ አልተነጋገረችም። እመቤታችን ግን ተናግራ ለጻድቃን እሴት ለኃጥአን ስርየት ታሰጣለችና ማኅደሩ ለክርስቶስም አላት። ገነትን ማኅደረ አዳም ይላታል እንጂ ማኅደረ ክርስቶስ አይላትም። ከዚያ ሲለይ ገነት ነባቢት ማኅደሩ ለክርስቶስ አላት። ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ለቀደመው ሰው ስለ አዳም ዳግመኛ አዳም የተባለ የክርስቶስ ማደሪያው ነባቢት ገነት እመቤታችን ሆይ ተፈስሒ ደስ ይበልሽ። ዘኮነ ዳግማይ አዳም ዘኮነ ዳግማይ አዳም ዘውቱ ዳግማይ አዳም ቢል አንድ ነው። ተፈስሒ ኦ ጸዋሪቱ ለዋሕድ ለዘይተፈልጠ ምጽናቡ ከባሕሪ አባቱ ከአብ አንድነት ያልተለየ ተቀዳሚ ተከታይ የሌለ ወልድ ዋሕድን የቻልሽው እናቱን የተባልሽ እመቤታችን ሆይ ተፈስሒ ደስ ይበልሽ። ተፈስሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሐት በፍጹም ጌጥ የተጌጸ የሰርግ ቤት እመቤታችን ሆይ ተፈስሒ ደስ ይበልሽ። በፍጹም ጌጥ የተጌጸ አለህን የሰርግ ቤት አስቀድመው ባህር ሊቆነጥጡታል፣ ሱሳን ወርድ ይስሉበታል፣ ዛፍ ይቀርጹበታል፣ ሐር ያነጽፉታል፣ አበባ ያፈነዱበታል፣ ሐር ይጎዘጉዙታል፣ ሽቶ ያረበርቡበታል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ትኖራለችና መንፈስ ቅዱስ አቀባም ከርሰ እማ እንዲል አንድም በየጊዜው የጸጋ ክብር ይጨመርላታልና። አንድም ስርጉ በኩሉ ስነ ስብሐት በፍጹም ባሕሪ ክብሩ የከበረ ንጉሠ ሰማያት ወምድር ኢየሱስ ክርስቶስ መጻ ወተሰብአ እምኔኪ አንቺ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና። ተፈስሒ ኦ ጸጳጦስ እንተ ኢያዋያ እሳተ መለኮት ባሕሪ መለኮቱ ያለወጣት ጸጳጦስ እመቤታችን ሆይ ተፈስሒ ደስ ይበልሽ። ጸጳጦስን በወዲያ ሊቁ ባወቀ ተናገረ። በሀገራችን ግን እንጆሪ ጀበራ ደድሆ ይባላል። ተፈስሒ ኦ አመት ወእም ድንግል ወሰማይ አመት ወሰማይ ድንግል ወእም ሲል ነው። እመቤትነትን ከገረድነት ድንግልናን ከእናትነት ያስገኝ ያስተባበርሽ እመቤታችን ሆይ ተፈስሒ ደስ ይበልሽ። አንድም ተፈስሒ ኦ አመት ወእም ድንግል ይላል። እመቤትነትን ከአገልጋይነት አስተባብረሽ እናትነትን ከአገልጋይነት አስተባብረሽ የተገኘሽ ድንግል እመቤታችን ሆይ ተፈስሒ ደስ ይበልሽ።
ሰማያዊን ተጾረት በሥጋ ዘይጽያን ዲበ ኪሩቤል በኪሩቤል አድሮ ሰፍሮ የሚኖር ሰማያዊ መለኮትን በሥጋ የቻልሽው እናቱን የተባልሽ እመቤታችን ሆይ ተፈስሒ ደስ ይበልሽ። ወበእንተዝ ንትፈሳ ወንዘምን ምስለ መላእክት ቅዱሳን ላለፈውም ለሚመጣውም ዝብሎ ያጽፋል። ይህ ግን ለሚመጣው አሁንም ከመላእክት ጋር እንደ መላእክት በፍጹም ደስታ ደስ ብሎን እናመስግን። በፍስሐ ወበሐሴት ወንበል እንዘ ንብል ሲል ነው እንዲህ እያልን ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብእ ያው ግን የሰው ፍቅሩ አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያልን እስመ ኪያኪ ሰምረ ዘሎቱ ክብር ወስብሐት ክብር ያለው እሱን አንቺን ለልጁ እናትነት ለተዋህዶ መርጧልና በእንተዚያ ያለውን አመጣው። ስለዚህ ነገር በፍጹም ደስታ ደስ ብለውን ከመላእክት ጋር እንደ መላእክት እናመስግን። ሳሊ ለነ ቅድስት ክብር ካለው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ልቦን በልቡናችን ሳይብን አሳድሪብን። የአቢ ክብራ ለማርያምም ኩሎሙ ቅዱሳን ክብረ ኩሎሙ ባለ በቀና ነበር፣ ደራሲ ግን አቅንቶታል። ከቅዱሳን ይልቅ የእመቤታችን ክብር ይበልጣል አለ። ቅዱሳን ሊያከብሯት ይገባል። እስመ ድልዎ ኮነት ለተወክፎ ቃልአ ቃላዊ ቃልን ለመቀበል በቅታ ተገኝታለችና ዘይፈርህዎ መላእክት የሚፈሩትን ወያኩትጎ ትጓን በሰማያት ትጉሃን በሰማያት የሚያመሰግኑትን አሁን መላእክት የማያመሰግኑት ትጉሃን የማይፈሩት ሁነው አይደለም፣ ሁሉ በሁሉ አሉበት። በአክብርዎ ፍርህዎ በፍርህዎ አክብርዎ በአቡነ እግዚእነ በእግዚእነ አቡነ እንዳለ ጾረቶ ማርያም ድንግል በከርሳ ተወክፎ ቃል አብን ብዬ ብናገር ሰባፊ ንቆን ተወክፍዎ እንዳለው ያለ አይደለም። 9 ወር ከ5 ቀን በማኅፀኗ ቻለችው። ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል እንዲህ ከሆነ ከኪሩቤል ከሱራፌል ትበልጣለች አለ። አቤና ፈድፈደ ይወራረሳሉ ወይ ነግሩ በፍሬሃ ለምድር እንዲል ብዝሃ ፍሬሃ ሲል ወአልቦ ዘፈደፍደከ ዘንበለ መንበረ መንግስቲ እንዲል ዘአብየከ ሲል እስመ ኮነት ታቦተ ለአሐዱ ዘእም ቅድስት ሥላሴ ቅዱስ ተብለው ከሚመሰገኑ ከሦስቱ አካል የአንዱ አካል የወልድ እናቱን ተብላለችና ወልድን ቅድስት ብሎ ሥላሴን በሴት አንቀጽ ተናገረ። ስለምን ቢሉ ሴት ለልጇ እንድታዘን እንድትራራ ሥላሴም ለእኛ ያዝኑልናል ይራሩልናልና። አንድም ሴት ልጅን ከባህሪዋ እንድታስገኝ ሥላሴም ይህን ዓለም ከባህሪያቸው አስገኝተዋልና። ቅዱስ አለ ንጹሕ ጽኑዕ ክቡር ልዩ ሲል ነው። ንጹሕም አለ ሰውን ንጹሕ ቢሉት ኃጢአትም ጽድቅም ይስማማዋል። እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀቡት ሁሉን ይቀበላል። ሰውም አንድ ጊዜ ወደ ጽድቅ አንድ ጊዜ ወደ ኃጢአት ሲል ይኖራልና። ወይልሃኮከ ዘእንበለ ጽነት ከመ ይኩን ሰናያቲ ከዘእንበለ ፍዳ ወይሬ ከመ ትኩን ዘትትርያ ለምኔሁ እስመ እግዚአብሔር አዘዘ ይተወከፋ ጠባያተ ዘይትገበረ ቦን እምቅድመ ከዊን ዳግማዊ እንዲል። በሱ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና ለውሃ ባህሪ ቁርለት እንጂ ውእየት፣ ለእሳት ባህሪ ውእየት እንጂ ቁርለት እንዳይስማማው እስመ ንጹሐት እማንቱ ጠባያቲው ለእግዚአብሔር ዘእንበለ ነውር እንዲል። ጽኑም አለ ሰውን ጽኑ ቢሉት ሕማም ሞት ይስማማዋል፣ ሕማም ድካም ይስማማዋል፣ በሕማም በሞት ይለወጣል። ንህነሰ ንጠፍ ወይን ይህል ወቅሩብ ሙስናሃ በዲበ አንቀጽ እማንቱሰ ይተሐጐላ እንዲል። በሱ ግን ይሁሉ የለበትምና እስመ አነ አምላክ ዘኢይቱ የለጥ እስመ ስም ከተመለኮት ዘዲበ ህላዌው ሰናይ ወኢይተነትንም ዘሃሎ አንተሰ አንተ ክመ እንዲል። ክቡርም አለ ሰውን ክቡር ቢሉት ከአፋ ባገኘው ነው፣ የባህሪ የሆነ የለም። ምንት ብከ ዘይነሳይ ከምካልከ ወምንት ብከ ዘይኮነ ውሁበ ለከ እንዲል። የሱ ግን የባህሪው ነውና ስብሐቲሁ ዘማህቤው ውዳሴው ምስያሁ እግዚእ ዘይግዝዎ ባይል ዘይሌቀህዎ ንጉሥ ዘይሰየምዎ እንዲል። ልዩም አለ ለአብርሃም ለይስሐቅ ለያዕቆብ ለጳውሎስ ለስልዋኖስ ለጢሞቴዎስ የአካል ሦስትነት ቢኖራቸው የባህሪ ህልውና አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሦስት በባህሪ በህልውና በፈቃድ በሥራ አንድ ናቸውና። አንድም ለእሳት ለፀሐይ ለቀላይ የአካል ሦስትነት ቢኖራቸው የባህሪ ህልውና አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሦስት በባህሪ በህልውና በፈቃድ በሥራ አንድ ናቸውና። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ኢየሩሳሌም ናት፣ መንግሥተ ሰማያት ናት። ወማኅደረ ፍስሐሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው ኢየሩሳሌም መንግሥተ ሰማያት ናት። ምነው አመስግነኝ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለም፣ መንግሥተ ሰማያትን የሚያወርሰን ከእሷ በነሳው ሥጋ ምክንያት ነውና። አንድም ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች እመቤታችን ናት። ብኪድህን ዓለም ወበወልድኪ ኮነ ሰላም እንዲል የነቢያት ሀገረ ትንቢታቸው ሀገረ ሰላም እመቤ
እመቤታችን ናት። ወማይደረ ፍስሐሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው የጌታን ማደሪያ ሀገረ ሰላም እመቤታችን ናት። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃናዊ ሰረቀ ላዕሌሆሙ ሎሙ ሲል ነው። በጨለማ ለሚኖሩ ሰዎች ብርሃን ወጣላቸው አለ። ውስተ ጽልመት በድንቁርና ወጽላሎተ ሞት በቀቢጸ ተስፋ ለነበሩ ሰዎች እውቀት፣ ስርየት፣ ተስፋ መንግሥተ ሰማያት ተሰጣቸው። አንድም ውስተ ጽልመት አንድ ገጽ በማለት ወጽላሎተ ሞት ሞትን በመምሰል ሞት ባመጣው ምስል ለሚኖሩ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። አንድም ውስተ ጽልመት በሞተ ሥጋ ወጽላሎተ ሞት በሞተ ነፍስ ለነበሩ ሰዎች ድህነተ ሥጋ ድህነተ ነፍስ ተሰጣቸው። አንድም ውስተ ጽልመት በኃጢአት ወጽላሎተ ሞት በክህደት ለነበሩ ሰዎች ስርየት፣ እምነት፣ ጥምቀት ተሰጣቸው። ኃጢአትን፣ ጽልመት፣ ክህደትን ጽላሎተ ሞት ብሎ አመጣ። በጨለማ ላይ የገደል የዛፍ ጨለማ ሲጨምር ጨለማው እንዲጸና፣ በኃጢአት ላይ ክህደት ሲጨመር ፍዳውም እየጸና እየበረታ ይሄዳልና እግዚአብሔር ዘያርፍ በቅዱሳኒሁ ተሰባም ድንግል ለመድኃኒተ ዚአነ በቅዱሳኑ ኪሩቤል አድሮ ሰፍሮ የሚኖር ጌታ እኛን ለማዳን እድ ክብርት ከሆነች ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኗልና ንዑርዩ ዘንተ መንክረ ይህን ድንቅ ተዋህዶ ኑእዩ ኑ ስሙ ወዘምሮ ዘምሩ ምስጋናንም አመስግኑ፣ አንድም ፈጽማቸው አመስግኑ። በእንተ ምስጢር ዘተከስተለነ ይህ ድንቅ ተዋህዶ ለእኛ ስለተገለጠልን እስመ ዘይሰባ ተሰባ ቃል ተደመረ አካላዊ ቃል ከስጋ ጋር ቢዋሃድ ከዚህ ቀድሞ ሰው ያልሆነው እንግዲህም ሰው የማይሆነው እሱ ሰው ሆኗልና ወዘአልቦ ጥንት ኮነ ቅድመ ጥንት የሌለው መለኮትን ወደፊት ዘመን ተቀድሞት ተገኘ ከመህፃን ልጅ ከአባቱ ፊት እንዲገኝ ወለዘአልቦ መዋዕል ኮነ ሎቱ መዋዕል ቀዳማዊነት የሌለው ስጋም ቀዳማዊ አምላክ ተባለ። አንድም ወዘአልቦ ጥንት ኮነ ቅድመ ጥንት የሌለው ስጋ ቀዳማዊ አምላክ ተባለ። ወለዘአልቦ መዋዕል ኮነ ሎቱ መዋዕል ዘመን የማይቆጠርለት መለኮትም ዘመን ተቆጠረለት። ወያክል 30 ክረምቱ ለእግዚ ኢየሱስ ወአመኮኑ 10 ክልኤተ ዓመተ ተብሎ አንድም ወዘአልቦ ጥንት ኮነ ቅድመ በኩርነት የሌለበት መለኮት በስጋ በኩር ተባለ። ወኮነነ በኩረ ወጥንተ ለኩሉ ምግባረ ሰናይ እንዲል ወለዘአልቦ መዋዕል ኮነ ሎቱ መዋዕል ክቡር የባህሪ አምላክነት የሌለው ስጋም ክቡር የባህሪ አምላክ ተባለ። ወይመጽእ መዋዕለ ሳይልም ቅድመ ገጹ ለእግዚአብሔር እንዲል ዘይታወቅ ተከስተ በትሕትና ተገልጾ የማይታወቅ መለኮት በትሕትና ቢገለጽ ወዘአልቦ ጥንት ከሆነ ቅድመ ላለው ወዘይትረአይ ተርየ በገዥነት ታይቶ የማያውቅ ስጋ በገዥነት ቢታይ ወለዘአልቦ መዋዕል ኮነ ሎቱ መዋዕል ላለው ወልደ እግዚአብሔር ያው ጥዩቀ ሰባ ኢየሱስ ክርስቶስ በጎላ በተረዳ ነገር ሰው የሆነ አካላዊ ቃል ኢየሱስ ክርስቶስ ዘትመሃል ቅድመ ዓለም የነበረ ወዮ ዛሬም ያለ ወክመ ውእቱ እስከ ለዓለም ዓለምን አሳልፎ የሚኖር አሐዱ ህላዌ ሎቱ ንስግድ ወንሰብህ ሰግድለትና እናመሰግነው ዘንድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ሳሊ ለነ ቅድስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሚባል ልጅ ጽኑዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳጥሪብን። ሕዝቅኤል ነቢይ ኮነ ስማ በእንቲአሃ ነቢዩ ሕዝቅኤል የሷን ነገር መሰከረ። ወይቤሪኩ ህተ በምስራቅ ህቱም በአብይ መንክር ማህተ በድንቅ ቁልፍ የተቆለፈች አዳራሽ አየው ብሎ የሷን ነገር መሰከረ። አልቦ ዘወአዘን በለ እግዚእ ኃያላን ያለ እግዚእ ኃያላን በቀር ሳይከፍታት ገብቶ ሳይከፍታት የወጣ የሌለ ቦአ ውስቴታ ወወፃ እሱ እግዚእ ኃያላን ሳይከፍታት ገብቶ ሳይከፍታት ወጣ እንጂ። የቀድሞ ሰዎች ወደ ቤተ መቅደስ ሲገቡ ከምስራቅ ወደ ምዕራብ ይገባሉ። ርደተ ገሃነብ አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን ርደተ ገሃነብ የለብንም ስንል እንደ ልማዱ ከቤተ መቅደስ ከምስራቅ ወደ ምዕራብ ሲገባ ወሜጠኒ መንገል አዜብ ይላል። አዜብነቱ ለደብተራ ኦሪት ነው፣ ለእኛሱ በስተቀኝ ነው። ተሜ ወይ ቤለኒ ተሜጥ ወልደ ጓለሚያው እንዲል ወደ ቀኝ መለስ ብሎ ቢያይ ታላቅ አዳራሽ በድንቁ ቁልፍ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ ተመልክቷል። አዳራሽ የእመቤታችን መቆለፊያ የማኅተመ ድንግልናዋ ቀይ ጎልማሳ የጌታ ሳይከፍት ገብቶ ሳይከፍት ሲወጣ ማየቱ በህቱም ድንግልና ተጸንሶ በህቱም ድንግልና የመወለዱ ምሳሌ እግዚእ ኃያላን ኃይል ስጋዊ ኃይል መንፈሳዊ ኃይል መልአካዊ ያለና ኃይል ስጋ
ስጋዊ እንደ ሶምሶን እንደ ባርቅ እንደ ዮፍታሔ እንደ ጌዴዎን ኃይል መንፈሳዊ እንደ አብርሃም ወይ ቤዝ እኮ አብርሃም ይሟኒ ሰይፈ ጸላይ እንዴል ኃይል መላካዊ እንደ ሀዱ መላክ ሆነ ሻሃዱ መላክ ኃያል ወጽኑ እብነ አብይ ከመንተ ማይረጽ ወገረ ውስተ ባሕር ወይ ቤ ከመዝት ትገደብ ባቢሎን ሀገር አባይ እንዴል ሳሊ ለነ ቅድስ እግዚአ ኃያላን ከሚባል ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ወትሰ ድንግሊቲን ተወለደት ለነ መድኅነ ሪኮ ተብሎ ነበረና ሆትም የተባለች አምላክን የወለደች እመቤታችን ናት። እሷንስ ሆት አይላትም ብሎ በሆት የተመሰለች አምላክን የወለደች እመቤታችን ናት። እምድረ ወለደት ኪያሁ ነበረት በድንግልና ከመትካ እሱንም ከወለደችው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኖራለችና ቡሩክ ውእቱ ፍሬ ከርስኪ ወወላዲተ እግዚእ ዘመጻ ወአዳነነ እምደ ጸላኢ ዘአልቦ ምሕረት እሱ ለእኛ ከማያዝንልን ከማይራራልን ፍቱር ርቱ ሥላሴ ለእሱ ከማያዝኑለት ምሕረት ከሌለው ከጠላታችን ከዲያብሎስ እጅ ያዳነን መድኃኒታችን ኢየሱስ ክርስቶስን የወለድሽልን እመቤታችን ሆይ የማኅፀንሽ ፍሬ ወልደ እግዚአብሔር መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። አንቲ ፍጽም አንቺም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ነሽ። ወቡርክ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለሽ የምታሰጭ ነሽ። ረከብኪ ሞገሰ በኀበ ንጉሠ ስብሐት በክብር ባለቤት በንጉሠ ሰማያት ወምድር ኢየሱስ ክርስቶስ ዘንድ ባለሟልነትን አግኝተሻልና። አምላክ ዘበአማን እውነተኛ የባሕርይ አምላክ አለ ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያይደለ ባሕሪው ነውና። ለኪ ይደሉ በይ ወክብርም ኩሎሙ እለ ይነብሩ ዲበ ምድር በዚህ ዓለም ከሚኖሩ ከጻድቃን ከሰማዕታት ይልቅ ክብር ላንቺ ይገባል። አንድም በኀበ ኩሎሙ ይላል። በዚህ ዓለም በሚኖሩ በጻድቃን በሰማዕታት ዘንድ ክብር ላንቺ ይገባል አለ። ቅዱሳን ሊያከብሯት ይገባል። ቃለ አብ መጻ ወተሰብአ እምኔኪ አካላዊ ቃል ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና ወአንሶ ሰው ምስለ ሰብ ሰውን ሥርዓት ፈጸመ። እስመ መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና። አድኃነ ነፍሳቲነ በምጽአቱ ቅዱስ ነፍሳተነ ነፍሳቲነ ይላል። በልዩ አመጣጡ በጽኑ ቀጠሮ ሰው ሆኖ አዳነን አለ። በጽኑ ቀጠሮ አለ። ሰው እመጣበታለሁ ባለ ሰዓት የሚመጣም የሚቀርም አለ። እሱ ግን እመጣለሁ ባለው ሰዓት አንዲት ሰዓት አላሳለፈምና በልዩ አመጣጡ አለ። የቀድሞ የረድኤት የዛሬው በኩነት ነውና አኮ በመልአክ አኮ በትንባል አላ ለልዩ እግዚእ መጽኦ ያድኅነነ እንዲል ሳሊ ለነ ቅድስ በልዩ አመጣጡ ሰው ሆኖ ካዳነን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድኅረ ጸኒስ ድኅረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኗኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎዋኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በሀቲ ስለቶሞ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሮ ይቆያል። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ይቆየን።